በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩ ዛሬ እንግዲህ ከቅኔው ወጣ ብለን መራሕያን በሶስት ምድብ እንደሚነገሩ አስቀድመን ተነጋግረናል። የመጀመሪያው እንግዲህ ተውላጠ ስም ማለት ነው። ስምን የሚወክል ወይንም ቅጽል ሆኖ እንደሚነገር ተነጋግረናል ማለት ነው። አሁን ደግሞ እንደ ነባር አንቀጽ ማሰሪያን ወክሎ ሲቀመጥ መራሕያኑ ምን አይነት ትርጉም ይሰጣሉ የሚለውን ነው የምንመለከተው። ሁላችሁም ሼር፣ ላይክ፣ ፎሎ በማድረግ እንደዚሁም መጽሔተ ግዕዝ ዩቲዩብ ላይ እየገባችሁ ሰብስክራይብ እያደረጋችሁ ቋንቋውንም ቅኔውንም ሰፋ አድርገን እንመለከታለን ማለት ነው። እንግዲህ መራሕያን እንደ ነባር አንቀጽ ማሰሪያ ግስ ማለት ነው። እንደ ነባር አንቀጽ ሲሆኑ ማሰሪያ ናቸው ማለት ነው። ሌላው ቅጽል ይሆናሉ። ገላጭ ቅጽል ማለት ነው። ውእቱ ሚካኤል ብንል ይሄ ሚካኤል እንዲህ ያደረገ ብለን ውእቱ ሚካኤል ዘይረድኦሙ ለእስራኤል ዘረድኦሙ ለእስራኤል እስራኤልን የረዳቸው ሚካኤል ነው። ይህ ሚካኤል እስራኤልን ረዳቸው። ረድኦሙ ሊቆሙ ለመላእክት ብለን እንትን ማለት መናገር እንችላለን ማለት ነው። አሁን ግን ውእቱ ሲል ራሱ ትርጉሙ ነው ይላል፣ ሆነም ብሎ ያስራል፣ ነበር ይላል፣ ኖረ ይላል፣ ይኑር ይላል። ውእቱ ደግሞ በተለየ ትርጉሙ ደግሞ ምንድን ነው? ለሴት ለወንድ ለብዙዎች ይሆናል ማለት ነው። ማለትም ለቅርብም ለሩቅም ለሴትም ለወንድም ለአንድም ለብዙም ይሆናል ማለት ነው። ነሽ ይላል፣ ነችም ይላል፣ ነህ ይላል፣ ነው ብለናል እዛ ጋር ይሆናል። ነኝ ነኝ ናችሁ ይላል ማለት ነው። ይህንን ትርጉም ይሰጣል ማለት ነው። በቀጣይ እንመለከተዋለን። ውእቱ ለዋጭ ተለዋጭም ይባላል ማለት ነው። በጣም ብዙ ትርጉም አለው። በመጻሕፍተ ንባብ ላይ በግዕዝ ንባብ ላይ በብዙ አይነት መልኩ ውእቱ ተቀምጦ እናገኘዋለን ማለት ነው። ወደፊት በደንብ እናየዋለን ማለት ነው። ውእቶሙ ወይንም እሙንቱ ሲል እንግዲህ ናቸው፣ ብዙ ወንዶችን የሩቆች ናቸው፣ ናቸው፣ ሆኑ፣ ነበሩ፣ ኖሩ፣ ይኑሩ በማለት በቀዳማይ በካልአይ በትንቢትም ይነገራል ማለት ነው። ይእቲም ሲል እንደዛው ናት፣ ሆነች፣ ነበረች፣ ኖረች፣ ትኑር ብሎ እንደ ማሰሪያ እንደ አንቀጽ ያገለግላሉ ማለት ነው። ውእቶን እማንቱ ሲል ይቺ ይእቲ እንግዲህ ለሩቅ አንድ ሴት ናት፣ ሆነች፣ ነበረች፣ ኖረች፣ ትኑር ይላል። ውእቶን እማንቱ ሲል ደግሞ ብዙዎች ሴቶች ሩቆች ናቸው፣ ሆኑ፣ ነበሩ፣ ኖሩ፣ ይኑሩ ይላል። አንተ የሚለው እንደ የቅርብ አንድ ወንድ ነው። ነህ፣ ሆንህ፣ ነበርህ፣ ኑር፣ ትኖራለህ ወደፊት ትንቢትም ማለት ነው። አንትሙ ደግሞ ብዙ ወንዶች የቅርቦች ናቸው። ናችሁ፣ ሆናችሁ፣ ነበራችሁ፣ ኑሩ፣ ትኖራላችሁ። አንቲ ደግሞ የቅርብ ሴት ናት፣ አንዲት ማለት ነው። ነሽ፣ ሆንሽ፣ ነበርሽ፣ ኑሪ፣ ትኖሪያለሽ። አንትን ደግሞ ብዙ ሴቶች የቅርቦች ናቸው። ናችሁ እንደዛው እንደው አማርኛው አይለይም፣ ያው እንደ አንትሙ ማለት ነው። ናችሁ፣ ሆናችሁ፣ ነበራችሁ፣ ኑሩ፣ ትኖራላችሁ ብሎ አማርኛው አንድ አይነት ነው፣ ግዕዙ ግን ይለያያል። አንትን አንትሙ ይለያያል ማለት ነው። ሌላው አነ ያለው ደግሞ እኔ ማለት ነው። ይቀበል ነኝ፣ ሆንሁ፣ ነበርሁ፣ ኖርሁ፣ እኖራለሁ ይላል። ትክክለኛ አማርኛ ጽሑፉን ሆንሁ ነው እንጂ ሆንኩ ኩ አይደለም። ሆንሁ፣ ነበርሁ፣ ኖርሁ፣ እኖራለሁ ብሎ ነው። በአጻጻፍ አንዳንድ ጊዜ የምናገኘው ሆንኩ፣ ነበርኩ፣ ኖርኩ፣ እኖራለሁ ይልና እዚህኛው ጋር ይቀይራል ማለት ነው። ነገር ግን ትክክለኛ አማርኛ ሆንሁ ሆንሁ። ያውም ሁ ስንል ደግሞ ይሄኛው ማለት ነው። የአማርኛ ፊደሉ ከሁ የሚለው ማለት ነው። ንሕነ ደግሞ ያለው የቅርብ ብዙ። እነዚህ ሁለቱ
ጾታ አይለዩም ማለት ነው። አንዲት ሴት አነ እኔ ትላለች፣ ነኝ፣ ሆንኩ፣ ነበርኩ፣ ኖርኩ፣ እኖራለሁ ብላ ትናገራለች ማለት ነው። ንህነም እንደዚሁ ነን፣ ሆን፣ ነበርን፣ ኖርን፣ እንኖራለን ብለው ወንዶችም ሴቶችም ይናገራሉ። እነዚህ ሁለቱ ማለት ነው። አነ ወንድም ይናገራል። አነ አንድ ወንድም ማለት ይችላል። ንህነ ብዙ ሴቶች ብዙ ወንዶች መጠቀም ይችላሉ ማለት ነው። የውል ስም ይባላል ማለት ነው። ስለዚህ የቋንቋ ተመራማሪዎች ምን ይላሉ? መራህያኑ 12 ናቸው የሚሉት ይሄ ለብዙ ሴቶች ለብዙ ወንዶች 2፣ ይሄ ለአንድ ወንድ ለአንድ ሴት 4 ሆኑ ማለት ነው። እነዚህ ከ8ቱ ጋር ሲደመሩ 1 2 3 4 5 6 7 8 8 ሲደመር 4 12 ይሆናል። 12 መራህያን ናቸው ብለው የሚናገሩት ለዚህ ነው ማለት ነው። ሁላችሁም ሼር፣ ላይክ፣ ፎሎ አድርጉ። እንደዚሁም በዩቲዩብም ታገኙታላችሁ። በዩቲዩቡን ሰፋ ለማድረግ ሰብስክራይብ እያደረጋችሁ ሼር፣ ላይክ አድርጉልኝ። ለዛሬ ይቆየን። በሚቀጥለው ደግሞ የነዚህ እንዲህ ገጸ ንባባቸውን እንመለከታለን። ሰላም እግዚአብሔር ከሁላችን ጋር ይሁን።